በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደዚህ ቻናል በሰላም መጣችሁ። ቻናሉን ሰብስክራይብ እና ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። መዝሙረ ዳዊት ምዕራፍ 11 አቤቱ አድነኝ፣ ደጋግ ሰዎች አልቀዋልና ከሰዎችም ልጆች መተማመን ጠፍቷልና። እርስ በራሳቸው ከንቱ ነገርን ይናገራሉ፣ በመሸነጋገልና በመዳለል ከንፈር ሁለት ልብ ሆነው ይናገራሉ። ዳሩ ግን የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ከንፈራችን የኛ ነው፣ ጌታችን ማን ነው? ከፍተኛውን ነገር መናገር የምትችለውንም አንደበት እናበረታለን የሚሉትንም ይደመስሳቸዋል። ስለ ድሆች መከራ፣ ስለ ችግረኞችም ጩኸት መድኃኒትን ለማድረግ ኃይሉንም ለመግለጽ እግዚአብሔር አሁን እነሳለሁ ይላል። በምድር ላይ እንደተፈተነ 7 ጊዜም ነጥሮ እንደተጣራ ብር የእግዚአብሔር ቃላት የነጹ ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያ ሁሉ ይመላለሳሉና። ምዕራፍ 12 አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ ብከነከናለሁ? ትካዜስ እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በእኔ ላይ ይዝናናል? ጠላቴ ያሸንፉት እንዳይል አቤቱ አምላኬ እየኝ ስማኝም። የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው፣ እስከ ሞትም እንዳልተኛ ዓይኖቼን አብራ። እኔ ግን በቸርነትህ ታመኑ፣ ልቤም በመድኃኒትህ ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። ምዕራፍ 13 ሰነፍ በልቡ እግዚአብሔር የለም ይላል። በሥራቸው ረከሱ ጎሰቆሉም፣ በጎ ነገርን የሚሠራ የለምና። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመፁ፣ በአንድነትም ረከሱ። በጎ ነገርን የሚሠራ አንድ ስንኳ የለም። ጉረሯቸው የተከፈተ መቃብር ነው፣ በአንደበታቸው ይሸነጋገላሉ። ከከንፈራቸው በታች ግን የእባብ መርዝ አለ። አፋቸው መርገምንና መራራን የተመላ ነው። ደምን ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው ላይ አለ። የሰላምን መንገድ አያውቁምና በእነሱ ዘንድ እግዚአብሔርን መፍራት የለም። ሕዝቤን እንደ እንጀራ የሚበሉ ኃጢአትንም የሚሠሩ ሁሉ በእውኑ አያውቁምን? እግዚአብሔርንም አይጠሩትም። ነገር ግን በዚያን ጊዜ ታላቅ ፍርሃት ይወድቅባቸዋል። እግዚአብሔር በጻድቃን ትውልድ ዘንድ ነውና የድሆችን ምክር ለማፍረስ ትጥራላችሁ። እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒትን ለእስራኤል ማን ይልካል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴትን ያደርጋል። ምዕራፍ 14 አቤቱ በድንኳንህ ውስጥ ማን ያድራል? በተቀደሰውም ተራራህ ማን ይኖራል? ነገር ግን በቅንነት የሚሄድ ጽድቅንም የሚያደርግ በልቡ በጎ ሐሳብ ያለው በአንደበቱ ሽንገላን የማይናገር በባልንጀራው ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራው የገባውን ቃል ኪዳን የማይከዳ ገንዘቡን በአራጣ የማያበድር በንጹሑ ላይ መማለጃን የማይቀበል ሌላም እንዲህ የሚያደርግ እሱ ለዘላለም አይታወክም። ምዕራፍ 15 አቤቱ በአንተ ታምኛለሁና ጠብቀኝ። እግዚአብሔርን አንተ ጌታዬ ነህ አልሁ። ከአንተ በቀር በጎነት የለኝም። ፈቃድህ በምድር ባሉት ቅዱሳንና ክቡራን ሁሉ ላይ ነው። ወደ ሌላ ለሚፋጠኑት መከራቸው ይበዛል። በቁርባናቸው ደምን ያልተባበራቸውም፣ ስማቸውንም በከንፈሬ አልጠራም። እግዚአብሔር የርስቴ ዕድል ፈንታዬ ጽዋዬ ነውና ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተደለደለችልኝ። የመከረኝን እግዚአብሔርን እባርካለሁ። ደግሞም በሌሊት ኩላሊቶቼ ይገስጹኛል። ሁልጊዜ እግዚአብሔርን በፊቴ አየዋለሁ። በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው፣ አንደበቴም ሐሴትን አደረገች። ሥጋዬ ደግሞ በተስፋ ታድራለች። ነፍሴን በሲኦል አትተዋትምና ቅዱስህንም በመቃብር አትተወውም። የሕይወትንም መንገድ አሳየኸኝ። በፊትህ ባለው ችሮታ ደስታን አጠገብከኝ። በቀኝህም የዘላለም ደስታ አለ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ይቆየን። ሰብስክራይብ እና ላይክ በማድረግ እንድትተባበሩን በትህትና እንጠይቃለን።